ዛሬ ከኔ ያኮናችሁ የመሰለ ቆንጆ የተልባ ጨጨብሳ አለ እንዳያመልጣችሁ ጠብቁ። ሌላችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንደተለመደው እንግዲህ አንድ ምግብ ሰራን ቆይታ እናደርጋለን። የዛሬዋችን እንግዲህ የተልባ ጨጨብሳ እናዘጋጃለን። በጣም ቆንጆ እንግዲህ ጨጨብሳን በተልባ ቀመሱ በጣም ትሉታላችሁ። ለሱ መስፈሩ ግብአቶችን አዘጋጅቼ መጥቻለሁ። አሁን እንግዲህ ግብአቱን አስተዋውቃችሁና ከዛ ወደ አሰራሩ እንገባለን። የመጀመሪያ ግብአታችን እንግዲህ ፍርኖ ዱቄት ነው። እናንተ ፈለጋችሁ በስንዴ ዱቄት በጤፍ ዱቄት መቀየር ትችላላችሁ። ይሄን ለዚህም ስራ እንጠቀማለን። ሌላ ግብአታችን ደግሞ በርበሬ ነው። በርበሬ እናዘጋጃለን። ቆንጆ በርበሬ ታው ቆንጆ ነው። ካስፈለጋችሁ ደግሞ እናንተ በደንብ ሚጥቃጣ ካስፈለጋችሁ ደግሞ ሚጥቃጣ ማድረግ ይቻላል። ግን ሞር በርበሬው ጣዕሙ ቆንጆ ያገላችኋል። ያ ዋነኛ ግብአታችን ደግሞ የተፈጨ ተልባ ነው። በጣም ሳይጠቁ እንደዚህ ቆንጆ ነው ድሮግ የተቆላ ተልባ ያስፈልጋችኋል። ይሄን እንጠቀማለን። ሌላ ግብአታችን ደግሞ ኮረሪማ ነው። ኮረሪማ ለዚህ ስራ በጣም ቆንጆ ጣዕም የሚሰጣችሁ ኮረሪማ ነው። አንደኛ ቅመማችን ደግሞ ቀረፋ እንጨምራለን። ቀረፋም ለዚህ ምግብ አሰራር ያስፈልጋል። አንዱ ደግሞ ጨው እንጠቀማለን። በማድረግ እንግዲህ እንሰራላችሁን ጨጨብሳ ተመልከታላችሁ። ጨጨብሳ እንግዲህ አንዳንድ ቦታ ስኳር ያደርጉበት፣ ስኳር አታርጉበት ባካችሁ። ጨጨብሳ ላይ ስኳር አይገባም። ጣዕሙ ሌላ ነገር ያመጣል እና ከጨጨብሳ ጋር ደግሞ አብሮ ማር አይቀርም። እኔ ከሆነ አመት በዓል የተለመደ አዲስ ባህል አለና ጨጨብሳ በሚቀርብ ሰዓት አብሮ ማር እየቀረበ የጨጨብሳውን ጣዕም ያበላሽባችሁ። ስለዚህ ማር የሚጋባቸውና የማይጋባ መለየት አለባችሁ። ጨጨብሳ ላይ ፈጢራ ላይ ሁሉም ሲገባ ፈጢራ ላይ ማር ሊደረግ ይችላል። የኛም ሀገር ማለም ሌሎችም ሀገር ምግብ አሰራር ነው። ግን ጨጨብሳ የሀገራችን ምግብ አሰራር ስለሆነ ማር አይገባበትም። ግን እናንተ አብሮ ስለሚቀርብ የምግቡን ጣዕም እዛም ደግሞ ጥሩ ማርም አይገኝም እኮ ስኳር የተበጠበጠ ስኳር አብሮ እየቀረበ ማር ማለት ይከብዳል። ግን እስቲ ባካችሁ በዚህ መልክ ሞክሩትና ትክክለኛው የአበሻ ጣዕም ያለው ጨጨብሳ ባካችሁ ተመገቡ። እሺ ወደ አሰራሩ እንገባለን። እንግዲህ ፍርኖ ዱቄታችን ላይ መጀመሪያ ጨው እናደርጋለን። ጨው በበቂ መጠን እናደርጋለን። ቀረፋ በሻይ ማንኪያ ግማሽ እናደርጋለን። ኮረሪማ አንድ ማንኪያ እናደርጋለን። ሞላ አድርገን እንደዚህ ሊጡ ራሱ መቀመም አለበት። ከዛ በኋላ ተልባ በሻይ ማንኪያ 3 ብለን ጨምርበታለን። አሁን እንቀላቅለዋለን። ቂጣው ራሱ በጣም ቆንጆ ነው የሚላችሁ እንደዚህ የምታደርጉት ማለት ነው። ፈለጋችሁ እንደ ድሮ እናቶቻችን አሰራር በወፍራሙ ካስፈለገ ደግሞ ሳሳ አድርጋችሁ ቂጡ ቀጠን አድርጋችሁ መጋገር ትችላላችሁ ማለት ነው። ይህ ካደረግን በኋላ መቀላቂያ እናውጣና አድርጋቸው ዱቄቱ እንዲያቦንባችሁ ቀስ ያላችሁ እንዲያቀላቀላችሁ ወዲያው ከማታች ቡኒ ይወንድባችሁ እንዲያቦንባችሁ እንዲያረጋችሁ እንዲያው መቀላቀል እንዲያረጉ መገናኘት ትንሽ ፈሰስ የሚል ነገር በጣም ሳይቀጠን ፈሰስ የሚል ነገር ዘይት እናዘጋጃለን ማለት ነው። እንዲያርገን ሊጡን እናገናኘዋለን። ተልባ ውስጡ አለው፣ ቅመሞቹ አሉ። ቆንጆ የሆነ አሁን ዱቄት ጠፍቷል። በመታው ምንም አያስቸግረኝ እያደረግን ሽቦ ታቦኩበት አይጓጉልባችሁ። እንዲዘጋጁ በሽቦ ስመቱት አይጓጉልባችሁ። እንካላችሁ በኋላ ትንሽ
አሁን ይበቃኛል። እንዲህ ካረኩ በኋላ መጥበሻ ላይ ትንሽ ዘይት ጠብ እያረኩኝ የማያጣበበሻ ከሆነም አያስፈልገውም። ቂጣውን ጋግረን ማለት ነው። ስመለስ ግን አብረን ተጋግረን ጨጨብሳ እናዘጋጃለን። ጠብቁኝ። እሺ ተመልሻለሁ። አሁን መጥበሻችንን አግለናል። ስለዚህ እናውጣና እናደርጋለን። እንዲያደርገን ትንሽ እንደዚህ እንዲያደርገን እየቀነስን እንጋግረን ማውጫ ሳህን እናዘጋጃለን። ሳህናችን እዚህ ጋር ዝግጁ እናደርጋለን። ቂጣው ካገርን በኋላ እንግዲህ ያው ጨጨብሳ በጣም ቀላል ነው። ዋናው አሰራሩ ይሄ በጣም በነገራችን ላይ ይሄ ምግብ በኦሜጋ 3 በጣም የበለጸገ ነው። ካርቦሃይድሬት አለው፣ ፋይበር አለው። በዛ ደግሞ ተልባ ደግሞ ከፍተኛ ኦሜጋ 3 ስላለው ለጤናችን በጣም ቆንጆ ነው። ይሄ ምግብ ተመገቡ፣ በጣም ትወዱታላችሁ። ያ ደግሞ በዚህ አጋጣሚ ደግሞ አዲስ ከሆናችሁ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ በጣም ቀላል ነው። ሰብስክራይብ አድርጉ። የደወል ምልክቱን ጫን አድርጉ። ሁሌ አዲስ ምግብ በምሰራበት ሰዓት ሁሌ በተለይ ኦል ባሎች ከመርጣችሁ በየቀኑ ስንሰራ እናንተ እንልክላችኋለን። ሌላ ደግሞ ላይክ እና ሼር እንዳይረሳ። ቤተሰቡ ለሁሉ ሰው ዳረስ ሼር አድርጉት። የምግብ ሁሉ ባለሙያ ይሁን በቤታችን ምግብ ሰርተን ጤናማ ምግብ እንድንበላ ስለሚያግዘን ይሄን ነገር ሁሉ ሼር አድርጉት። አሁን የበሰለ ቂጣው እንዲያርጋን ውስጡ ቅባት ያለው የቅባት ያለው ተልባ ያለው ቆንጆ ቂጣ ነው። ዝም ብሎ ሊበላ ራሱ የሚችል የቂጣ አይነት ነው። ይሄን ካረግን በኋላ እንፈረፈረውና ከዛ በኋላ ጨጨብሳ እናውቀዋለን። ስመለስ እንግዲህ አብረን እንሰራለን። ጠብቁኝ። እሺ ተመልሻለሁ። አሁን ያዘጋጀውን ቂጣ እንደዚህ እንቆራርጠውና እንደዚህ አድርገን ከፈለጋችሁም በደቃቁ ከነኛው ሲቀርብ ስለሚያምር እንደዚህ አንድ አይነት ቅርጽ እንዲኖረው በዚህ መልኩ እንቆራርጠዋለን። በቢላም ትችላላችሁ። በዚህ ከተርም ካላችሁ ከተር እንደዚህ እንቆርጠዋለን። ታታሪው ፉርኖ ዱቄት ይባል ነገር ጠፋ። በቃ ከለሩ ራሱ ወደ የጤፍ ቂጣ ነው የመሰለውና ውስጡ ተልባ ስለገባበት እንደዚህ ሆነ እንጂ ነጭ ነበር የሚሆነው። እንጃገን ካዘጋጀን በኋላ ቂጣውን አሁን ቂጣውን ዝግጁ ሆነ። እዚህ አንተ ጋር መጥበሻችንን ጋል አድርገና ካገልን በኋላ መስናጠፋውና ሙቀቱ ብቻ እንፈልገው ካረጋችሁ በኋላ የወይራ ዘይት ከሌላችሁም በቤት ዘይት ትችላላችሁ። ካለ ግን የወይራ ዘይት ቢሆን በጣም ቆንጆ የሚሆን እንደዚህ የወይራ ዘይት እንታረቃላችሁ። እንደዚህ የወይራ ዘይት እናደርጋለን። ተጨማሪ ተልባ እናደርጋለን። አንድ ማንኪያ ተልባ ታደርጋላችሁ። በዛ በማንኪያ ለክታችሁ ደግሞ እንደዚሁ በርበሬ እንደዚህ እናደርጋለን። ካረጋችሁ በኋላ የእንጨት ማማሰያ በጣም ቆንጆ ነው። ካረጋችሁ በኋላ ያዘጋጃችሁትን ቂጣ ላይ ከተዋለን። በጣም ቴስቲ የሆነ አሁን ለወስ ማድረግ ብቻ ነው። ብዙ አታሹትም። እንደዚህ ለወስ እንደነገርኳችሁ ነው። እዚህ ላይ ማር አታርጉበት። ማር ሲጋ በቃ ጣዕሙ ይለያል፣ የተለያየ የሚሆነው። ተልባው አለ፣ የወይራ ዘይቱ እና የቤት በርበሬ ሲሆን ሲገናኝ እዚህ ካረጋችሁ በኋላ ትንሽ ሞቅ ይላል ብቻ ሳት ለኮስ ታው እንደዚህ ሞቅ ታጉና በጎን ደግሞ ጣባችን እናዘጋጃለን። እንዲህ ካረግን በኋላ ጭልፋ በረብ ጭልፍ ቀይራለሁ።
እንዲህ እናደርጋለን። ማቅረቢያ ራሱ የሀገራችን ባህላዊ መገልገያ ዕቃ ቢሆን በጣም ቆንጆ ነው የሚሆነው። ምግቡ ራሱ የሀገር ባህል ምግብ ስለሆነ ማቅረቢያው ቢሆን ቆንጆ ነው። ግን አትቸገሩ፣ ባላችሁ ዕቃ ማቅረብ ትችላላችሁ። ግድ ጣባ አይጠበቅባችሁ። እንድናረግና ስላረግላችሁት እናረጋታለን። ቆንጆ ምግብ። አሁን ይሄን ከጎን እንግዲህ ቡና አረግበትና አብረን እናቀርባለን። ከሻይ ጋር ትችላላችሁ። በተለይ ደግሞ ከቡና ጋር በጣም ልዩ ነው የሚሆነው። ይሄንን የተልባ ጨጨብሳ እንግዲህ እንድቀምሱ ተጋብዛችኋለሁ። አሁን ከቡና ጋር አድርጌ አብሬ ቀምሰዋለሁ። ተቃጠሉ። እሺ እንግዲህ ቡና አሁን ይዤ ተመልሻለሁ። አሁን ከቡናው ጋር ቀርቧል። እንዴት የማብራራው በቃ ከምነግራችሁ በላይ በጣም የሚገርም ቆንጆ ጣዕም ያለው ትክክለኛ አበሻ ጣዕም ያለው የጨጨብሳ አሰራር ነው። እባካችሁ በጣም ልዩ አሰራር ነው። ትወዱታላችሁ። እንግዲህ ከቡና ጋር አቀርባችሁ እንደዚህ ወሰድ ልዩ ቁርስ፣ ልዩ መክሰስ፣ ልዩ ደግሞ የጨዋታ ጊዜ ማሳለፊያ ሆናችኋል። እባካችሁ ሞክሩት። ዛሬ እንግዲህ ጉርሻ ከሼፍ ዮናስ ጋር ኤምኤስን በሌላ ፕሮግራም በሌላ ምግብ አገኛችኋል። በጣም ወዳችሁ